በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በተመሳሳይ ስም የሚጠሩ ቅዱሳን ታሪክ ክፍል 7 ሰማዕቱ አባ ሆረ። አባቱ ስርያቆስ በምትባል አገር ይኖር የነበረ አንጥረኛ ነው። ልጁን ሆረንም እግዚአብሔርን በመፍራት በሃይማኖት በምግባር አሳደገው። ጎልማሳም በሆነ ጊዜ ዘመነ ሰማዕታትን ስለመጣ አባ ሆረ በጌታችን ስም ሰማዕት ይሆን ዘንድ ፊርማ ወደምትባል አገር ሄደ። በዚያም በካህዲያን መኮንን ፊት ቀርቦ የጌታችን የኢየሱስ ክርስቶስ አምላክነቱን መሰከረ። መኮንኑም ይዞ በጽኑ ስቃይ አሰቃየው። ጌታችንም ከስቃዩ ፈውሶት ደህና ሆኖ ተነሳ። ከሃዲ የነበረው መኮንንም ጌታችን ለአባ ሆረ ያደረገለትን ታላቅ ታምር አይቶ ከሚስቱና ከልጆቹ ጋር በጌታችን አመነ። አስቀድሞ ከሃዲ የነበረው መኮንን በጌታችን በማመኑ በሌላ መኮንን ዘንድ በተራው ብዙ ተሰቃይቶ ከነቤተሰቡ ሰማዕትነት ተቀብሎ አረፈ። በመንግሥተ ሰማያትም የሰማዕትነትን አክሊል ተቀበለ። ይኸው ሌላኛው መኮንን አባ ሆረን ወደ አንዴና ላከው። በዚያም ከሃዲዎች በእጅጉ አሰቃዩት፣ በመንኮራኮርም አበራዩት፣ ዘቅዝቀውም ሰቀሉት፣ በእሳትም በጋለ ብረት ደበደቡት። መኮንኑም አባ ሆረ ማሰቃየት በሰለቸው ጊዜ